ሰላም እንዴት ናችሁ? ዛሬ የስምንተኛ ክፍል መጽሐፍን ጥያቄዎች መስራት እንጀምራለን። ያው ሰባተኛ ክፍል ላይ ጥያቄዎችን እየሰራን መተናል። አሁን ደግሞ ወደ ስምንተኛ ክፍል እንሄዳለን። የስምንተኛ ክፍል በየቻፕተሩ ማለት ነው የተለያዩ ኤክሰርሳይሶች አሉ። እነዛን ጥያቄዎች እንሰራለን። እናንተ ሀሳብ ወይም አስተያየት ወይም ደግሞ እኔ ስሰራ ምናልባት አንዳንድ ኮሬክሽን ካለ ሀሳባችሁን ኮሜንት ላይ ብትጽፉልኝ ደስ ይለኛል። ስለዚህ ዛሬ የስምንተኛ ክፍል የመጀመሪያውን ቻፕተር ጥያቄዎችን መስራት እንጀምራለን። ኤክሰርሳይዝ 1.1 ነው የምንሰራው። ምናልባት ለማስታወስ ያህል እዚህ ጋር እንደምታዩት the set of natural number is subset of the set of whole number የሆል ነምበር ሰብሴት ነው። the set of whole number ደግሞ it is subset of the set of integer and the set of integer አሁን ስምንተኛ ክፍል ላይ ደግሞ የምትማሩት rational number ነው። the set of rational number denoted by q ናቹራል ነምበር ላይ ከአንድ ጀምሮ ሁለት እያለ ነው የሚሄደው። ሆል ነምበር ላይ ዜሮን ይጨምራል። እነዚህ 1 2 3 እያለ የሚቀጥለውን የናቹራል ነምበርን እና ዜሮን ይጨምራል። the set of integer ደግሞ the set of natural number and the set of whole numberን ጨምሮ ማለትም ዜሮን ጨምሮ ኔጌቲቭ ቁጥሮችን ይዛል። ለምሳሌ -1 -2 ያለ ይቀጥላል። ሌሎችንም ይይዛል። the set of rational number ላይ ግን ኢንቲጀር ያልሆኑ ቁጥሮች አሉ፣ እነሱን ይይዛል። ለምሳሌ 1/2 ወይም ደግሞ -3/4 እነዚህ ቁጥሮች ኢንቲጀር አይደሉም፣ ሆል ነምበርም አይደሉም፣ ናቹራል ነምበርም አይደሉም። ስለዚህ እነዚህን ቁጥሮች የሚይዝልን ሌላ ስብስብ ያስፈልገናል። we call it the set of rational number። ስለዚህ እንደዚህ አይነት ቁጥሮች ፎርማቸው a/b ነው። a is an element of integer, b also an element of integer and b cannot be zero ምክንያቱም ለዜሮ ማካፈል ስለማንችል ማለት ነው። ስለዚህ በዚህ ፎርም የሚቀመጥ ቁጥር it is an element of rational numbers። ጥያቄዎችን ስንሰራ ደግሞ ሞር ግልጽ ይሆናል ብዬ አስባለሁ። አሁን ቀጥታ ወደ ጥያቄዎቹ እንግባ። ኤክሰርሳይዝ 1.1 consider the following number line. We have given a number line. Select a reasonable value for point b. b ስንት ሊሆን ይችላል ነው ጥያቄው። ከነዚህ ውስጥ ነው የምንመርጠው። 0 ነጥብ መሆን አይችልም፣ ምክንያቱም 0 ነጥብ ከአንድ በታች ነው፣ ከአንድ ያንሳል። ቢ ግን ያለበት ቦታ እንደምታዩት ከአንድ ይበልጣል፣ እንደገና ከ3.5 ደግሞ ያንሳል። ስለዚህ የቢ ዋጋ መሆን ያለበት በ1 እና በ3 ነጥብ መካከል ነው ማለት ነው። ሌላው 3.6 ነው። 3.6ም አይሆንም፣ ምክንያቱም 3.6 ከ3.5 በላይ ነው። -0.2 አይሆንም፣ -0.2 ከአንድ በታች ነው። አክቹአሊ ከዜሮ በታች ነው ኔጌቲቭ ስለሆነ። 2 ግን ሊሆን ይችላል፣ ምክንያቱም 2 በ1 እና በ3.5 መካከል ነው። እንደምታዩት ቢ ለ1 ይቀርባል፣ 2ም ለ1 ይቀርባል። ቢ ከ3.5 ይርቃል፣ ልክ እንደዛው ሁሉ 2ም ከ3.5 ይርቃል። ስለዚህ የሚቀርበው ለ1 ነው ማለት ነው። ልንመርጥ የምንችለው ዲ ነው ማለት ነው፣ 2 ቁጥር። second question, between what consecutive integers the following rational numbers exist? rational numbers ተሰጥተውናል። እነዚህ በሁለት ኢንቲጀር መሃል ነው የሚገኙት። በማንና በማን መካከል ነው የሚገኙት ነው የሚለው። ኢንቲጀር ነምበሮችን የምንፈልገው። ይሄን ለመስራት ከዚህ በፊት የተማራችሁትን ቴክኒክ መጠቀም እንችላለን። የመጀመሪያው የተሰጠን 3/7 ነው። 3 ለ7 ስናካፍል ወደ 0 ነጥብ ምናምን ነው የሚሆነው።
0 ነጥብ ሰምቲንግ ማለት ነው። እዚህ ጋር ማካፈል እንችላለን። 3 ሲካፈል 7 30 4 ጊዜ 28 ስለዚህ 0 ነጥብ 4 አካባቢ ነው የሚሆነው። 0 ነጥብ 4 ደግሞ በ0 እና በ1 መካከል ነው ያለው። ስለዚህ 3/7 ከ1 ያንሳል ከ0 ግን ይበልጣል፣ ወይም 0 ከ3/7 ይበልጣል ማለት ነው። ስለዚህ መልሳችን ይሄ ነው የሚሆነው ማለት ነው። 3/7 በ0 እና በ1 መካከል ነው ያለው። ቢ ላይ የተሰጠን ኢምፕሮፐር ፍራክሽን ነው። በማንና በማን መካከል ነው ያለው የሚለውን ለማወቅ መጀመሪያ ይሄን ኢምፕሮፐር ፍራክሽን ወደ ሚክስድ ፍራክሽን መቀየር አለብን። ይሄን ለመቀየር 5 እንዳለ ይቀመጥና እዚህ ጋር ከላይ ብታስቀምጡት ቀሪ ነው። 8 ለ5 ሲካፈል የሚኖረው ቀሪ ነው። እዚህ ጋር የምታስቀምጡት ደግሞ ድርሻ ነው ፊት ለፊት። ስለዚህ በዚህ አካሄድ መሰረት 8/5 ማለት 2 አይደርስም፣ ምክንያቱም 2 ጊዜ 5 10 ስለሆነ ማለት ነው። ከ8 ይበልጣል። ስለዚህ ሊደርስ የሚችለው አንዳንድ ጊዜ ነው። አንዳንድ ጊዜ የሚደርስ ከሆነ ስንት ይቀራል ማለት ነው? 3 ይቀራል ማለት ነው። ስለዚህ 8/5 ማለት 1 ሙሉ 3/5 ይሆናል ማለት ነው። ይህን ቼክ ለማድረግ 5 ጊዜ 1 5 ሲደመር 3 8 ማለት ነው። 8/5 እንደምታዩት ይሄ ቁጥር ከአንድ በላይ ነው፣ ምክንያቱም 1 ሙሉ እና 3/5 ስላልን ማለት ነው። 3/5 ግን በ0 እና በ1 መካከል ስለሆነ ያለው፣ ስለዚህ ይሄ ቁጥር በስንትና በስንት መካከል ይሆናል ማለት ነው? በ2 እና ከ1 ይበልጣል። እንደምታዩት ከ1 ይበልጣል፣ ወይም 1 ከዚህ ያንሳል፣ ምክንያቱም ይሄ ማለት 1 ሙሉ 3/5 ያለው ከ2 ደግሞ ያንሳል፣ ምክንያቱም ይሄ ቁጥር በ0 እና በ1 መካከል ያለው። ስለዚህ ይሄ ቁጥር አጠቃላይ 1 ፖይንት ሰምቲንግ ነው የሚሆነው። 2 አይሆንም፣ 1 ነጥብ ምናምን ስለሆነ ከ2 ያንሳል ማለት ነው። ስለዚህ አጠቃላይ መልሳችን ስንት ነው የሚሆነው ማለት ነው? 8/5 በ1 እና በ2 መካከል ነው የሚሆነው ማለት ነው። ይህም ተመሳሳይ ነው። ያው ልዩነቱ ኔጌቲቭ ስለሆነ ብቻ ነው። 3/5 በ0 እና በ1 መካከል ላይ ያለው። ስለዚህ የቁጥር ማለት በ0 እና በኔጌቲቭ 1 መካከል ላይ ያለው ማለት ነው። ኔጌቲቭ 0 ፖይንት ሰምቲንግ ነው የሚሆነው። ሶ ከ0 ያንሳል። ነገር ግን ደግሞ ከኔጌቲቭ 1 ይበልጣል፣ ምክንያቱም በ0 እና በኔጌቲቭ 1 መካከል ስለሆነ ያለው ማለት ነው። በነምበር ላይን ብናየው ይሄን ለማየት 0 እዚህ ጋር ነው ያለው፣ እዚህ ጋር ኔጌቲቭ 1 አለ። ስለዚህ ኔጌቲቭ 3/5 ማለት 0 ፖይንት ሰምቲንግ ነው፣ እዚህ አካባቢ ነው የሚሆነው። ስለዚህ ከ0 ያንሳል፣ ከኔጌቲቭ 1 ግን ይበልጣል ማለት ነው። ኔጌቲቭ 3/5 ኢንቲጀሮቹ ኔጌቲቭ 1 እና 0 ይሆናሉ ማለት ነው። አይ ቲንክ ዲን እናንተ መሞከር ትችላላችሁ። ኔጌቲቭ 9/5 ይሄ ኢምፕሮፐር ፍራክሽን ነው፣ ወደ ፕሮፐር ቀይሩት። ቅድም ባሳየዋችሁ ፎርሙላ መሰረት ድርሻ ሲባዛ ቀሪ ሲካፈል 5 ማለት ነው። 9 ለ5 ሲካፈል 2 ጊዜ አይደርስም፣ ምክንያቱም 2 ጊዜ 5 10 ስለሆነ ማለት ነው። ከ9 ይበልጣል። ስለዚህ ሊደርስ የሚችለው 1 ጊዜ ብቻ ነው ማለት ነው። ስለዚህ ድርሻችን የሚሆነው 1 ጊዜ ደርስና ስንት ይቀራል? 4 ማለት ነው። 4 እና 5 9 ስለሆነ ማለት ነው። የማለት 5 ጊዜ 1 5 ሲደመር 4 9 ማለት ነው። 9/5 ግን ኔጌቲቭ አለ እዚህ ጋር። ሶ እንደምታዩት ይሄ ቁጥር በ0 እና በ1 መካከል ነው። ስለዚህ 1 ሙሉ እና በ0 እና በ1 መካከል ያለው ቁጥር ማለት ይሄ
ከማን ጋር እኩል ይሆናል ማለት ነው? ኔጌቲቭ 1 ነጥብ ሰምቲንግ ማለት ነው። የሆነ ቁጥር ማለት ነው። እዚህ ጋር 4 ለ5 አካፍለን ቼክ ማድረግ እንችላለን። 4 ሲካፈል ለ5 0.8 ማለት ነው። ስለዚህ 1.8። ስለዚህ እንደምታዩት ይሄ ቁጥር በኔጌቲቭ 2 እና በኔጌቲቭ 1 መካከል ነው። እዚህ ጋር ኔጌቲቭ 2 ቢኖር እዚህ ጋር ኔጌቲቭ 1 ቢኖር ኔጌቲቭ 1.8 ማለት እዚህ አካባቢ ነው። ስለዚህ በሁለቱ መካከል ነው ማለት ነው ያለው። ያ ማለት ኔጌቲቭ 1.8 ከኔጌቲቭ 2 ይበልጣል፣ ከኔጌቲቭ 1 ያንሳል። ይሄ ማለት ኔጌቲቭ 2 ሌዛን ኔጌቲቭ 1.8 ማለት ኔጌቲቭ 1 4/5 1 ሙሉ 4/5 ነው ያንሳል ኔጌቲቭ 1 ማለት ነው። ወይም ይሄ ማለት ደግሞ ራሱ ይሄ ነው ወደ ሚክስድ ፍራክሽን ስለቀየር ነው። ስለዚህ this means ኔጌቲቭ 2 ሌዛን ኔጌቲቭ 9/5 ሌዛን ኔጌቲቭ 1። ስለዚህ በኔጌቲቭ 2 እና በኔጌቲቭ 1 መካከል ነው ያለው ማለት ነው። ኦኬ question number 4 represent the following rational numbers on the number line. question number 3 change the following improper fraction to mixed fraction ይላል። ከዚህ ውስጥ ኤን እንስራ፣ ቢ እና ሲ እናንተ ተሞክሩታላችሁ ያው ቀላል ስለሆነ ማለት ነው። 32/5 ቅድም ባሳያችሁ መሰረት 32/5 ማለት ይሄን ነው እየሰራን ያለ ነው። ከስር 5ን እናስቀምጥና እዚህ ጋር የምናስቀምጠው ድርሻውን ነው። ስንት ጊዜ ይደርሳል ነው። ለምሳሌ 5 ጊዜ 25 ነው የሚሆነው። ከ32 ያንሳል። 6 ጊዜ ቢሆን 6 ጊዜ 5 30 ነው። አሁንም ከ32 ያንሳል። 7 ጊዜ ቢሆን 7 ጊዜ 5 35 ነው። ከ32 ይበልጣል። ስለዚህ 6 ጊዜ ነው የምንወስደው ማለት ነው። የሚደርሰው 6 ጊዜ ነው። 6 ጊዜ 5 30 ስለሆነ ማለት ነው። 6 ጊዜ የሚደርስ ከሆነ ስንት ይቀራል? 6 ጊዜ 5 30 ነው። 2 ይቀራል ማለት ነው። ቀሪውን እዚህ ጋር ነው የምንጽፈው። ስለዚህ 32/5 ማለት 6 ሙሉ 2/5 ነው ማለት ነው። ልክ በዚህ አካሄድ እነዚህ ሁለቱንም መቀየር ይቻላል ማለት ነው። question number 4 represent the following rational numbers on a number line ይላል። ነምበር ላይን ሰርተን እዛ ላይ ሎኬት ነው የምናደርገው፣ ቦታቸውን ነው የምናሳየው። አንድ ትልቅ ነምበር ላይን እንስራና ሁሉንም ጥያቄዎች በዚህ ነምበር ላይ ሎኬት እናርጋቸው። የመጀመሪያው 5/6 ነው። ይሄ ፕሮፐር ፍራክሽን ነው። ስለዚህ 5 ሲካፈል 6 በ0 እና በ1 መካከል ነው የሚሆነው። 0 ነጥብ ሰምቲንግ ስንት ነው የሚሆነው? 0 ነጥብ 8 ነው መሰለኝ የሚሆነው። በ0 እና በ1 እዚህ አካባቢ ነው የሚሆነው ማለት ነው። እዚህ አካባቢ 5/6። ሁለተኛው 3/5 ነው። ይህም በ0 እና በ1 መካከል ነው የሚሆነው። እርስ በርሱ ሁለቱን ኮምፔር ማድረግም እንችላለን ወይም ደግሞ አካፍለንም ቼክ ማድረግ እንችላለን። 0.6 አካባቢ ነው የሚመጣው። 0.6 ማለት ከ0.8 ያንሳል። ስለዚህ አካባቢ ነው የሚሆነው ማለት ነው። 3/5 ከ0.8 ያንሳል። ስለዚህ ከ5/6 ያንሳል። -5/6 ተሰጥቶናል። ይሄ ደግሞ አራውንድ 0.8 ነው የሚሆነው። ኔጌቲቭ 0.8 አካባቢ ማለት ነው። እዚህ አካባቢ ነው የሚሆነው። -5/6 -8/5 ተሰጥቶናል። ይሄም የሚሆነው ወደ
ስለዚህ በአንድ እና በሁለት መካከል ነው ያለው ማለት ነው። በኔጌቲቭ 1 እና በኔጌቲቭ 2 መካከል ይሄኛው 0.6 አካባቢ ነው ብለናል ቅድም እዚህ ጋር ስለሰራ ነው ማለት ነው። ስለዚህ ወደ ማን ይቀርባል ማለት ነው? ወደ ኔጌቲቭ 1.6 አካባቢ ማለት ነው። ስለዚህ አካባቢ ነው የሚሆነው ማለት ነው። ኔጌቲቭ 8/5 ኔጌቲቭ 1.6 አካባቢ ነው የሚሆነው ማለት ነው። ከኔጌቲቭ 2 ያንሳል ይበልጣል፣ ከኔጌቲቭ 1 ግን ያንሳል። ሌላው የተሰጠን 2 ሙሉ 2/5 ነው። እንደምታዩት በ2 እና በ3 መካከል ነው ያለው። 2 ለ5 እናካፍል 0.4 አካባቢ ነው የምናገኘው። ይሄ ሰው 2.4 አካባቢ ነው የሚሆነው። ስለዚህ 2.4 ማለት በ2 እና በ3 መካከል ነው የሚሆነው እዚህ አካባቢ 2 ሙሉ 2/5። ስለዚህ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ነምበር ላይን ላይ question number 5 if you plot the point negative 8.85 on a number line would you place it to the left or right of negative 8.8 ነው የሚለው። ከኔጌቲቭ 8.8 በግራ ነው ወይስ በቀኝ ነው ታስቀምጡት ነው ይሄን እያለ ያለው። ሶ ነምበር ላይ ነው ይሄ ቢሆን ኔጌቲቭ 8.8 እዚህ ጋር ቢሆን እዚህ ጋር ኔጌቲቭ 9 አለ፣ እዚህ ጋር ኔጌቲቭ 8 አለ። ይሄ ፖይንት ነው። ስለዚህ ኔጌቲቭ 8.85 ማለት ከዚህ በግራ በኩል ነው የሚሆነው ወይስ በቀኝ በኩል ነው የሚለው ያለን ያለው። ምታዩት ይሄኛው ኔጌቲቭ 8.85 ነው የሚለው፣ ይሄ ግን 8 ብቻ ነው። እዚህ ጋር 0 ማስቀመጥ እንችላለን። ያ ማለት ይሄኛው ቁጥር ከዚህ ቁጥር ያንሳል ማለት ነው። ይሄ ይበልጣል፣ ምክንያቱም ይሄ ወደ 0 እየቀረበ ስለሚመጣ ማለት ነው። ስለዚህ እዚህ አካባቢ ነው የሚሆነው ማለት ነው። ኔጌቲቭ 8.85 እዚህ መሃል ላይ ነው የሚሆነው ማለት ነው። እቺ በግራ ነው የሚሆነው ማለት ነው። to the left question number 6 find the opposite of the following rational numbers ነው የሚለው። የነዚህን ኦፖዚት ፈልጉ ነው የሚለው። የነዚህን ኦፖዚት ለማግኘት ሲምፕሊ ኔጌቲቭ ማስቀመጥ ነው። የዚህኛው ኔጌቲቭ ኦቨር 4/5 የዚህኛው ፖዚቲቭ 2/3 የዚህኛው ኔጌቲቭ 3/5 የዚህኛው ደግሞ ፖዚቲቭ 4/7። ስለ ኢንቲጀር ስትማሩ ታስታውሳላችሁ። የኢንቲጀር a ኦፖዚቱ ማን ነው? the opposite of a is negative a. so they have the same distance from 0 in opposite directions. ከ0 ሁለቱም በተመሳሳይ አቅጣጫ ወይም ርቀት ላይ ያሉት ማለት ነው። ለምሳሌ እዚህ ጋር አንድ ነምበር ላይ ብንሰራ a እዚህ ጋር ከሆነ ያለው እዚህ ጋር 0 ካለ የa ኦፖዚት ማለት በ0 እና በa መካከል ያለው ርቀት ለክተል ማለት ነው ወደ ግራ መሄድ ማለት ነው። እዚህ which is ኔጌቲቭ a ማለት ነው። ስለዚህ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ነው ማለት ነው። መሃላቸው ያለው 0 ነው። so opposite of a is negative a. opposite of negative a is positive a ማለት ነው። so በተመሳሳይ ራሽናል ነምበርም ቢሆን አይለይም። ፖዚቲቭ ከሆነ ኔጌቲቭ ነው የሚሆነው፣ ኔጌቲቭ ከሆነ ደግሞ ፖዚቲቭ ነው የሚሆነው ማለት ነው። በቀጣይ ደግሞ ከዚህ የቀጠለውን ጥያቄዎችን እንሰራለን። እስከዛ በያላችሁበት ሰላም እንድትሆኑ እመኛለሁ። ሐሳብ አስተያየት ካላችሁ ድጋሚ ኮሜንት ላይ ጥያቄም ካላችሁ እንድጽፉልኝ አደራ። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። ቻው።